ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በትናንትናው ዕለት ማንቸስተር ሲቲዎች አንቶኒ ሲሜዮንን ከበርንማውዝ ማስፈረማቸውን ይፋ አድርጓል። እናም በዛሬው ፕሮግራማችንም ይህንን የምንመለከት ይሆናል። ተጫዋቹስ ምን አስተያየት ሰጠ፣ እንደዚሁስ ማንቸስተር ሲቲዎች ስለምን ይህንን ተጫዋች ማስፈረም ፈለጉ የሚለውን ነገር የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት እጋብዛለሁ። እናንተስ በዚህ ተጫዋች መፈረም ዙሪያ ምንድነው ያላችሁ ሀሳብ? በማንቸስተር ሲቲስ የሚሳካለት ይመስላችኋል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናል ቤተሰብ እንድትሆንም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ፕሮግራም የምናመራ ይሆናል። አብራችሁን ቆዩ። ማንቸስተር ሲቲዎች በትናንትናው ዕለት አንቶኒ ሲሜዮንን ከበርንማውዝ በ62.5 ሲደመር 1.5 ሚሊዮን ፓውንድ ማስፈረማቸውን ይፋ አድርጓል። ሲሜዮንም እንግዲህ በማንቸስተር ሲቲ 42 ቁጥር ማሊያን የሚለብስ ይሆናል። በዚህ ዙሪያ በሰጠው አስተያየት የመጀመሪያ ፕሮፌሽናል እግር ኳስን ሲጀምር 42 ቁጥር ነበር መልበስ የቻልኩትኝ። እንደዚሁም ደግሞ 42 ቁጥር ማሊያ በማንቸስተር ሲቲ ቤት ሌጀንድ የሆነ ተጫዋች ነበር ከዚህ በፊት የለበሰው፣ እሱም ያያ ቱሬ ነበርና ለዛም ነው 42 ቁጥርን የመረጥኩት የሚል አስተያየትን በማንቸስተር ሲቲ ቤትም ለቀጣይ 5 ዓመት ተኩል የሚያቆየውን ኮንትራት መፈረም ችሏል። ይህም ማለትም እንግዲህ በማንቸስተር ሲቲ ቤት እስከ 2031 ድረስ የሚቆይ ይሆናል። ከፊርማውን በኋላ እንግዲህ የሰጠው አስተያየት አለ። በሰጠውም አስተያየት ለማንቸስተር ሲቲ በመፈረሚ ኩራትና ደስታ ይሰማኛል። ማንቸስተር ሲቲዎችን እንግዲህ ላለፉት 9-10 ዓመታት በተለይ በፔፕ ጋርዲዮላ ስር ስመለከታቸው ነበረ። ፕሪሚየር ሊጉን መቆጣጠር ችሏል። እንደዚሁም ደግሞ በኤፍኤ ካፕም በሻምፒየንስ ሊጉም በሊግ ካፕም የተለያዩ ዋንጫዎችን ማሳካት ችሏል። በጣም ከፍተኛ የሚባል የእግር ኳስ ክለብ ነው። በቡድን ውስጥም እንግዲህ የተለያዩ ወርልድ ክላስ የሚባሉ በጣም አስደናቂ የሚባሉ ተጫዋቾች አሉት። እንደዚሁም ደግሞ የሚሰለጥነው በፔፕ ጋርዲዮላ ነው። ፔፕ ጋርዲዮላ ደግሞ በዓለማችን ላይ እስካሁን ድረስ ከታዩ ምርጥ አሰልጣኞች መካከል አንደኛው እሱ ነውና ማንቸስተር ሲቲን ተቀላቅዬ በሱ ስር መሰልጠን መቻሌ በጣም ኩራት እንዲሰማኝ አድርጎኛል። እናም አሁን ባለሁበት የእግር ኳስ ህይወቴ፣ አሁን ባለሁበት ደረጃም ወደዚህ ክለብ መምጣቴ ለእኔ በጣም ትክክለኛ ውሳኔ ነው ብዬ አስባለሁ። አሁንም ማሻሻል ያሉብኝ ነገሮች እንዳሉ አውቃለሁ። በእርግጠኝነት መናገርም የምፈልገው ነገር ቢኖር ምንድነው ከዚህ በኋላ የኔን ምርጡ ብቃት ታዩታላችሁ። እስካሁን ድረስ ገና ምርጡ ብቃቴን አላያችሁምና ከዚህ በኋላ የምታዩት ይሆናል። ማንቸስተር ሲቲም በዚህ ሰዓት ለ4 ዋንጫዎች እየተፎካከሩ ነው የሚገኙ። እናም እነዚህን ዋንጫዎችም እንዲያሳኩም በጣም ከፍተኛ አስተዋጽኦ ማድረግ እችላለሁ የሚል እምነት አለኝ የሚል አስተያየትን ሰጥቷል። ሲሜዮን እንግዲህ ከዚህ በኋላ በማንቸስተር ሲቲ ማሊያ የምንመለከተው ይሆናል። በጣም አስደናቂ የሚባል ፌርማ ነው ያደረጉት ማንቸስተር ሲቲዎች። ይህንን ተጫዋች እንግዲህ ለማስፈረም የተለያዩ ክለቦች ከፍተኛ ፍላጎት ነበራቸው። በተለይ ደግሞ በፕሪሚየር ሊጉ ሊቨርፑል እንደዚሁም ቶተናሞችም ይህን ተጫዋች ለማስፈረም ከፍተኛ ፍላጎት ነበራቸው። ቶተናም፣ ቼልሲ፣ ማንቸስተር ዩናይትድ በክረምት የዝውውር መስኮት ለማስፈረም ጥረት አድርገው ነበረ። በተለይ ደግሞ ቶተናም እና ማንቸስተር ዩናይትዶች እዚህ ተጫዋች ላይ ከፍተኛ ፍላጎት ነበራቸው። ነገር ግን ማንቸስተር ዩናይትዶች ይህን ተጫዋች ከማስፈረም ይልቅ ወደ ሚንቦማ በማዞራቸው ምክንያት ሳያስፈርሙት ቀርቷል። እንደዚሁም ቶተናሞችም ደግሞ ብሩ ከፍተኛ ሆኖባቸው ይህን ተጫዋች ሳያስፈርሙት ቀርቷል። ሊቨርፑሎች በበኩላቸው ይህ ሲዝን ከተጀመረ ጀምሮ በተለይ ደግሞ በኖቬምበር ወር አካባቢ ይህንን ተጫዋችና ተወካዮችን አነጋግረዋቸው ነበረ። እንደዚሁም ከበርንማውዝ ጋርም ቅርብ የሆነ ግንኙነትም እንደነበራቸውም እየተዘገበ ነበረ። እንደውም አንድ መረጃ እንደተናገረው ከሆነ በሊቨርፑል አሰልጣኝና በኮሚቴው መካከል በዚህ ተጫዋች ዙሪያ ስምምነት እንዳልደረሱ ነው ሲነገር የነበረው። እንደውም አሰልጣኙ ናቸው ይህ ተጫዋች እንዳይፈርም ያደረጉት እንጂ ክለቡ ይህን ተጫዋች ለማስፈረም ዝግጁ ነበሩ የሚል መረጃም ስንመለከት ነበርና ሊቨርፑሎች ይህን ተጫዋች ለማስፈረም ምን ያህል ቀርበው እንደነበር እንግዲህ በዚህ መመልከት እንችላለን። ነገር ግን በስተመጨረሻ ይህን ተጫዋች ሳያስፈርሙት ቀርተዋል። ማንቸስተር ሲቲዎችም እንግዲህ በስተመጨረሻ ይህንን ተጫዋች ሊያስፈርሙት ችሏል። ነገር ግን ማንቸስተር ሲቲዎች ይህንን ተጫዋች ማስፈረም ለምን ፈለጉ የሚለው ነገር ስንመለከተው ሁለት ነገሮችን ማንሳት እንችላለን። አንደኛ የተጫዋቹ ድንቅ ብቃት ነው። ሁለተኛ ደግሞ በዚህ ሰዓት በማንቸስተር ሲቲ ቤት ያሉትን የክንፍ አጥቂዎችና እየሰጡት ያሉትን ግልጋሎትን ነው መመልከት የምንችለው። በመጀመሪያ ደረጃ የተጫዋቹን ብቃት ስንመለከት በርንማውዞች ከብሪስቶል በ2022 ክረምት ላይ ካስፈረሙ ጀምሮ እንግዲህ ራሱን በደንብ እያሻሻለ የመጣ ብቃቱን እየጨመረ የመጣ ተጫዋች ነው። በተለይ ደግሞ ስታቶቹን ስንመለከት 2022-23 የውድድር ዘመን ላይ ለበርንማውዞች 11 ጨዋታ ብቻ ነበረ ማድረግ የቻለው። ከነዚህም 11 ጨዋታዎች ደግሞ አንድ ጎል ብቻ ነበረ ያስቆጠረው። በቀጣይ ዓመት ግን 2023-24 ላይ 36 ጨዋታዎችን ማድረግ ቻለ። 8 ጎልና 2 አሲስት አስመዘገበ። 10 የጎል ኢንቮልቭመንት ማድረግ ችሏል። እንደዚሁም 2024-25 የውድድር ዘመን ላይ ባለፈው ሲዝን 42 ጨዋታዎችን ማድረግ ሲችል ከነዚህ 42 ጨዋታዎች ደግሞ 19 የጎል ኢንቮልቭመንት ወይም ደግሞ የጎል አስተዋጽኦ ማድረግ ችሏል። 13 ጎሎችን ሲያስቆጥር 6 ደግሞ አሲስት ማስመዝገብ ችሏል። በዚህ ሲዝን ደግሞ እስካሁን ድረስ 21 ጨዋታዎችን ማድረግ ችሏል በሁሉም ውድድሮች
በፕሪሚየር ሊግ እና በካራባው ካፕ ማለት ነው። ከነዚህ 21 ጨዋታዎች ደግሞ 13 የጎል ኮንትሪቢዩሽን የጎል አስተዋጽኦ ማድረግ ይችላል። 10 ጎሎችን ሲያስቆጠር 3 ደግሞ አሲስት ማስመዝገብ የቻለ ተጫዋች ሆኗልና ከአመት አመት ራሱን እያሻሻለ እያጠነከረ የመጣ ተጫዋች ነው። በተለይ ደግሞ ጎል ላይ በጣም ጠንካራ እየሆነ የመጣ ተጫዋች መሆኑን እንግዲህ እየተመለከት ነው የምንገኘውና በዛም እንግዲህ የማንቸስተር ሲቲን ቀልብን መሳብ ችሏል። ከዛ በተጨማሪም ደግሞ በጣም ፈጣን የሚባል ፓወርፉል የሆነ ጠንካራም ተጫዋች ነው። በተለይ ደግሞ በካውንተር አታክ በትራንዚሽን ወቅት ላይ በጣም አስደናቂ የሚባል ተጫዋች ነው። ለተጋጣሚ ቡድኖችም በጣም የሚያስፈራ አይነት ተጫዋች ነው። ከዛ በተጨማሪም በሁለቱም እግሩ መጮት የሚችል በግራም በቀኝም ክንፍ ላይ መጮት የሚችል ተጫዋች ነው። በተለይ ደግሞ በዓለማችን ላይ ከሚገኙ ተጫዋቾች መካከል ሁለቱንም እግሩ በደንብ የሚጠቀም አይነት ተጫዋች ነው። በግራም በቀኝ እግሩም ኳሶችን ሲመታ ተመልክተናል። ጎሎችንም ሲያስቆጥር ተመልክተናል። በተለይ ኳስ በሚመታበት ሰዓት ደግሞ በጣም ጽድት አድርጎ የሚመታ አይነት ተጫዋች ነውና በማጥቃት ደረጃ በጣም ብዙ ጥንካሬ ያለው ለጎልም ጥሩ ደመነፍስ ያለው ተጫዋች ነውና ማንቸስተር ሲቲዎችን በካውንተር አታክ ላይ በጣም ትልቅ አስተዋጽኦ መስጠት የሚችል ትልቅ ድጋፍ መስጠት የሚችል ፍጥነቱንና ጥንካሬውን ተመልክቶ እንደዚሁም ደግሞ ከክንፍ በኩልም ጎል ማስቆጠር የሚችል ከሃላንድ በተጨማሪም ሌላ የጎል ምንጭ መሆን የሚችል ተጫዋች ነውና ለዛም ነው እንግዲህ ማንቸስተር ሲቲዎችን ሊያስፈርሙ የቻሉ። የማንቸስተር ሲቲን የማጥቃት ክፍል ከተመለከትንም ለምን ሲሜኒዮን እንዳስፈረሙት በደንብ የምንረዳ ይመስለኛል። የማጥቃት ክፍሉን ከተመለከትን በተለይ ደግሞ ከሃላንድ ውጭ ያሉትን ስንመለከት ጀሬሚ ዶኩ፣ ሳቪኒዮ፣ ኦስኳር ባብ፣ ራያን ቸርኪ እንደዚሁም ደግሞ ኦማር ማርሙሽ ናቸው ያሉት በአጥቂ ስፍራ ላይ የሚጫወቱት። በተለይ ደግሞ በክንፍ በኩል ያሉትን ብቻ ስንመለከት ደግሞ ጀሬሚ ዶኩ፣ ሳቪኒዮ እና ኦስካር ባብን ነው በአብዛኛው ጊዜ የሚጠቀሙ። በእርግጥ አንዳንድ ጊዜ ራያን ቸርኪም ወደ ክንፍ ሲወጣ ተመልክተናል። እንደዚሁም ደግሞ ኦማር ማርሙሽም ወደ ክንፍ እየወጣም ሲጫወት ተመልክተናል። ነገር ግን በዋነኝነት እነዛ 3 ተጫዋቾች ናቸው። እንዳጠቃላይ ደግሞ ከሃላንድ ውጪ እነዚህ 5 ተጫዋቾች ናቸው የማንቸስተር ሲቲ የማጥቃት ክፍሉ ላይ ያሉት እና እነዚህን ተጫዋቾች ደግሞ ያለፈው ሲዝን እና የዘንድሮን ሲዝን ያላቸውን ስታት ስንመለከት በተለይ ደግሞ በማንቸስተር ሲቲ ውስጥ ያላቸውን ስታት ስንመለከት ለምን ይህንን ተጫዋች እንዳስፈረሙት በደንብ የምንረዳ ይሆናል። በመጀመሪያ ደረጃ ኦማር ማርሙሽን ስንመለከተው ኦማር ማርሙሽ እንግዲህ ባለፈው ሲዝን ጃንዋሪ ላይ ነበረ ከኢንትራ ፍራንክፈርት እየፈረመው እና በዛ ሲዝን 22 ጨዋታዎችን ማድረግ ሲችል 8 ጎሎችንና 1 አሲስት ነበር ማስመዝገብ የቻለው። በዚህ ሲዝን ደግሞ 15 ጨዋታዎችን አድርጓል። 1 ጎልና 1 አሲስት ብቻ ነው ግን ማስመዝገብ የቻለው። በእርግጥ አንዳንድ ጉዳቶች አጋጥሞታል። በአጠቃላይም የተጫወተውም ደቂቃ ስንመለከተው ራሱ 389 ደቂቃ ብቻ ነው። ይህ ማለት እንግዲህ በየጨዋታው 26 ደቂቃዎችን ብቻ ነው እየተጫወተ የሚገኘውና ከዛ አንግል ስንመለከተው ብዙ የጎል ኢንቮልቭመንት ማድረግ አልቻለም። ራያን ቸርኪን ስንመለከተው በክረምቱ የዝውውር መስኮት ነበረ ወደ ማንቸስተር ሲቲ የፈረመው። እናም በዚህ ሲዝን እንግዲህ እስካሁን ድረስ 22 ጨዋታዎችን ማድረግ ችሏል። ከነዚህ 22 ጨዋታዎች ውስጥ ደግሞ 5 ግብና 8 አሲስት ማስመዝገብ ችሏል። በአጠቃላይ 1108 ደቂቃዎችን መጮት ሲችል ይህ ማለት እንግዲህ በየጨዋታው በአማካኝ 51 ደቂቃ ነው እየተጫወተ የሚገኙና በእነዚህ ጨዋታዎችም እንግዲህ ወደ 13 የሚጠጉ የጎል ኮንትሪቢዩሽን የጎል ኢንቮልቭመንት ማድረግ ችሏል። ጀሬሚ ዶኩን ስንመለከተው ባለፈው ሲዝን 38 ጨዋታዎችን ማድረግ ሲችል 15 የጎል አስተዋጽኦ ብቻ ነበር ማድረግ የቻለው 6 ግብና 9 አሲስት በማድረግ ማለት ነው። በዚህ ሲዝን ደግሞ 25 ጨዋታዎችን እስካሁን ድረስ አድርጓል። 3 ግብና 5 አሲስት ብቻ ነው ማስመዝገብ የቻለው። በአጠቃላይ እንግዲህ 1594 ደቂቃዎችን ሲጫወት በየጨዋታው እንግዲህ ወደ 64 ደቂቃዎች እየተጫወተ ነው የሚመጣው። እንደዛም ቢሆንም ግን በዚህ ሲዝን 8 የጎል ኮንትሪቢዩሽን ብቻ ነው ማድረግ የቻለው። ሳቪኒዮን ስንመለከተው ባለፈው ሲዝን 45 ጨዋታዎችን ለማንቸስተር ሲቲ ማድረግ ሲችል 12 የጎል አስተዋጽኦ ነው ያደረገው፣ 2 ግብና 10 አሲስት። በዚህ ሲዝን ግን 26 ጨዋታዎችን ሲያደርግ እስካሁን ድረስ እንግዲህ 1032 ደቂቃዎችን ብቻ ነው መጮት የቻለው። ይህ ማለት እንግዲህ በየጨዋታው በአማካኝ 40 ደቂቃዎችን ብቻ ነው እየተጫወተ የሚገኘው። በእነዚህም ጨዋታዎችም እንግዲህ 2 ግብና 2 አሲስት ማድረግ ብቻ ነው የቻለውና 4 የጎል ኮንትሪቢዩሽን አድርጓል። ኦስካር ባብን ስንመለከተው ደግሞ ባለፈው ሲዝን 4 ጨዋታዎችን ብቻ ነው የተጫወተው። በእርግጥ በጉዳት ምክንያት አብዛኛውን ጨዋታ መሳተፍ አልቻለም ነበረ። በእነዚህ 4 ጨዋታዎችም 1 አሲስት ማስመዝገብ ችሏል። በዚህ ሲዝን 15 ጨዋታዎችን ማድረግ ሲችል 1 አሲስት ብቻ ነበረ ማድረግ የቻለው። እስካሁን ድረስም እንግዲህ 739 ደቂቃዎችን መጮት ችሏል። በአማካኝ በየጨዋታው 50 ደቂቃዎችን ነው እየተጫወተ የሚገኘውና እስካሁን ድረስ እንግዲህ 1 አሲስት ብቻ ነው ማስመዝገብ የቻለውና እነዚህን ስንመለከት እንግዲህ ማንቸስተር ሲቲዎች ከነዚህ ተጫዋቾች ብዙ የጎል አስተዋጽኦን እያገኘ አይደለም
አይደለም የሚገኘው። በአንጻሩ ሴሜኒዮን ስንመለከተው ባለፈው ሲዝን ለበርነማውዝ 42 ጨዋታዎችን ማድረግ ሲችል በአጠቃላይ 3561 ደቂቃዎችን መጫወት ይችላል። በአማካኝም 83 ደቂቃዎችን እየተጫወተ ነው የሚገኘውና በአጠቃላይ 19 የጎል አስተዋጽኦ ማድረግም ችሎ ነበረ። 13 ግብና 6 አሲስት ማስመዝገብ ችሏል። በዚህ ሲዝን ደግሞ 21 ጨዋታዎችን አድርጓል። 20 በፕሪሚየር ሊጉ የተጫወታቸው ሲሆን አንደኛው ደግሞ በካራባኦ ካፕ ላይ ነበረ የተሳተፈው። በእነዚህ 21 ጨዋታዎችም 13 የጎል አስተዋጽኦ ማድረግ ችሏል። 10 ጎልና 3 አሲስት ማለት ነውና ካለፈው ሲዝን አንጻር ስናወዳድረው እንግዲህ ባለፈው ሲዝን በአጠቃላይ ውድድሮች 19 ነበረ የጎል አስተዋጽኦ ማድረግ የቻለው። በዘንድሮ ግን በጣም ተሻሽሎ በ21 ጨዋታ ብቻ 13 የጎል ኮንትሪቢዩሽን ማድረግ ይችላል። በአጠቃላይ እንግዲህ እስካሁን ድረስ 1843 ደቂቃዎችን መጫወት ሲችል በአማካኝ 88 ደቂቃዎችን እየተጫወተ ነው የሚገኘውና ኦልሞስት ምንም አይነት ደቂቃ አላመለጠውም በፕሪሚየር ሊጉ ማለት እንችላለንና ከዚህ አንግልም ስንመለከተው በመጀመሪያ ደረጃ ከማንም የበለጠ የመጫወቻ ደቂቃ እያገኘ ነው የሚገኘው። በእርግጥ ማንቸስተር ሲቲዎች ብዙ ተጫዋቾች ስላሏቸው እያቀያየረ ሊጠቀም ይችላል ፔፕ ጋርዲዮላ። እንደዚሁም ደግሞ አንዳንድ ተጫዋቾችም ጉዳትም አጋጥሟቸው ስለነበረ የሴሜኒዮን ያህል ብዙ ደቂቃ ላይ ይጫወቱ ይችላሉ። እንደዛም ቢሆንም ግን ካለፈው ሲዝንም የዘንድሮ ሲዝንም ስንመለከተው ግን በጣም ብዙ ጨዋታዎችን እየተጫወተ ያለ ተጫዋች ነው። እንደዛም ሆኖ ደግሞ ብዙ የጎል ኮንትሪቢዩሽን ማድረግ የቻለ ተጫዋች ነውና ከዚህ አንግል ስንመለከተው በመጀመሪያ ደረጃ ቶሎ የሚጎዳ አይነት ተጫዋች አይደለም። ጨዋታዎች የሚያመልጡት አይነት ተጫዋች አይደለም። በእርግጥ ወደ ማንቸስተር ሲቲ ከመጣ በኋላ የጨዋታዎች መደራረብ ምናልባትም ለጉዳት ሊዳርገው ይችል ይሆናል። እስካሁን ድረስ ባየነው ግን ጉዳት የሚያጋጥመው አይነት ተጫዋች አይደለም። በዚህም እንግዲህ ለማንቸስተር ሲቲ በመጀመሪያ ደረጃ ትልቅ ጥቅም ይሰጣቸዋል። ከዛ በመቀጠልም ደግሞ ጎሎችን የሚያስቆጥር አይነት ተጫዋች ነው። ለጎል አይን ያለው ተጫዋች ነው። አፈጻጸሙ ላይ ከማንቸስተር ሲቲ ተጫዋቾች የበለጠ ጥሩ የሚባል አፈጻጸም ያለው ተጫዋች ነው። ከዚህ አንግልም ለማንቸስተር ሲቲዎች በጣም ከፍተኛ ጥቅም ይሰጣቸዋል ተብሎ ይጠበቃል። በተለይ እንግዲህ በፊት ማንቸስተር ሲቲዎች እነ ራያን ማህሬዝ እንደዚሁም ደግሞ እነ ስተርሊንግ እነ ሳኒ በነበሩበት ሰዓት ብዙ ጎሎችን ከክንፍ ተጫዋቾችም ያገኙ ነበረ። ነገር ግን እነዚህ ተጫዋቾች ከወጡ በኋላ ግን ከክንፍ ተጫዋቾች ብዙ ጎሎችን እያገኙ አይደለም የሚገኙት። በዚህ ሲዝን እንኳን በፕሪሚየር ሊግ ያለውን ስታት ስንመለከተው እስካሁን ድረስ 45 ግቦችን ማስቆጠር ችሏል። ከነዚህ 45 ግቦች ግን 20 ግብ የተገኘው በኤርሊንግ ሃላንድ ነውና አብዛኛውን ጎል እያስቆጠረ የሚገኘው ኤርሊንግ ሃላንድ ነው። ከሱ በመቀጠል እንግዲህ የማንቸስተር ሲቲ በፕሪሚየር ሊጉ ከፍተኛ ሁለተኛ ግብ አግቢ ፊል ፎደን ነው። 7 ግቦችን ብቻ ነው ማስቆጠር ይቻለውና በኤርሊንግ ሃላንድ እና በፊል ፎደን መካከል የ13 ግቦች ልዩነት አለ። ይህም እንግዲህ በጣም ከፍተኛ የሚባል ልዩነት ነው። ምናልባት ከዚህ በኋላ ኤርሊንግ ሃላንድ ጉዳት ቢያጋጥመው ማንቸስተር ሲቲዎች ያሉት ተጫዋቾች ጨዋታን ለማሸነፍ የሚያበቃ ጎል ያስቆጥራሉ የሚለውን ነገር ስንመለከተው እንግዲህ ለማንቸስተር ሲቲ ትንሽ አስቸጋሪ ሊያደርግባቸው ይችላልና ቢያንስ እንኳን ከኤርሊንግ ሃላንድ በመቀጠል ሌሎች ጎሎችን ማስቆጠር የሚችል ተጫዋች ማስፈረም ነበረባቸው። ሴሜኒዮ ደግሞ በዚህ ሰዓት በፕሪሚየር ሊጉ ከኤርሊንግ ሃላንድ ከብሬንትፎርድ ተጫዋች ከሆነው ከቲያጎ በመቀጠል ከፍተኛው ጎል አስቆጣሪ ነውና ይህንን ተጫዋች ማምጣታቸው ተጨማሪ የጎል ምንጭ ሊያገኙ ያስችላቸዋልና ማንቸስተር ሲቲዎች እንግዲህ በጣም ትክክለኛ የሚባል ፊርማን አድርጓል ብዬ አስባለሁ። ነገር ግን ከዚህ በኋላ በማንቸስተር ሲቲ ቤት ይሳካለታል ወይ፣ የጨዋታዎች መደራረብስ ከጉዳት ነጻ እንዲሆን ያደርጓሉ የሚለውን ነገር እንግዲህ አብረን የምንመለከተው ይሆናል። እስካሁን ባየነው ግን ማንቸስተር ሲቲዎች ጥሩ ተጫዋችን ከበርንማውዝ አስፈርመዋል ማለት እንችላለን። በእናንተ ሀሳብስ ሴሜኒዮ በማንቸስተር ሲቲ ቤት የሚሳካለት ይመስላችኋል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።